ሹራብ ልበስ በይው ብርድ እንዳይደፍ። ከዚች ልጅ ጋር ላይቭ እየተጫወትን እንዴት ነው አሁን እንትን ለምንችል በጣም ይሞቀው እኮ ልጅቷ ሆት ወይዘሮ ሆት ሁሉ ነገር ሆት ችግር ውስጥ ገባን። ለተወሰነ ያላበይ ነው። አቤት አቤት ሲያምር ነው እናትና ሲማሽ ነይ ጠጋ ሲማሽ ስተላጭ አንቺ ምስ ያምርብሻል ነው አይታወቅም። ሁለት መላጦችም መላጣና መላጤት እንባል ምን መላጣ የቱ ጋር ያ አል እኔ ነገር ነበር ይቅር በለኝ። አይው እሷ ነች የምታስዋራኝ ፈጣሪ እኔ ላስ አይ ግን ጥሩ ነው ግን ካላየን አላምንም እያሉ ነው። እኔ አይደለም ያልኩት በስንት በአምስት ሺህ ካሸነፈች ምን ካሸነፍካት መላጣውና ያለን እያሉ ነው። ስለዚህ እንዳትሸነፊ አልገባንም። ባይገባችሁ ይሻላል በእውነት ይሄ ነው 5000 ተከትሽ ተቃልሽ ዛሬ ድረስ ከባድ መጀመሪያ ተናግሬ ነው የምገባው። ከባድ ቅጣት አልፈልግም ይቀራል እንጂ የቀረው እኔ ሻወር ምናምን እስከዛ ድረስ የሚያደርስ ጌም አልጫወትም እና መቶ ግንባርሽን ሳምሽ ቅጣት ዳስ ነው። እኔ በነገራችን ላይ አልቀጣቸውም። እኔ አሁን የሆነ ጊዜ ላይ 65 ምናምን ሆኖ አልቀጣም ቅጣት ግን እነሱ የመቅጣት ፍላጎት ካላቸው መቅጣት ይችላሉ። አንቺ ቸሩ መድኃኒዓለም ነሽ። እኔ ለምንድን ነው የምትቀጭ ከሆነ ለማትቀጫው አንቺ ዋይ የማልፈልገው ነገር ለምን ሰው ላይ ያደርጋላ? ኧረ እባክሽ ታይ ክላሳችን ውስጥ እንደዚህ እብድ ሴት ነበረች ድሮ በኋላ የምትቀመጥ ባክ ፔንቸር ወታለሽ የተባልኩትን ሰማ ምንድነው ቪዲዮ ተሰርቶ ቢሰማ ሞሻልሽ እቺ ክፉ ሰው አይሞትም እኮ ማን ያለው ሼር አደረግልሃለሁ ቪዲዮ ማርያምን ሪል ነገር ነው ያወራው ይሄ ከዛ ነው ሞትም አባካልኩት ገብቼ ኮሜንት ላይ ውስጥ ቦስ ስንት ሰው ባንቺ ቴራፒ እያየ ነው። ስንት ሰው እየተጨነቀ ነው በዚህ ሰዓት የስንት ሰው እንደዚህ ብድቲና ከዛ ወንዶቹ ልባቸው ፍርጥ ታሪዋለች። ከዛ በኋላ በቃ አላ እኔ አብጀ እንደሆንኩ ያወቀ የሆነ ሰው ለምን እንትን ሊልኩ አይገባም። ወዶ የገባ ሰው ከባህር ከውሃው ምናምን የሚለውን ነገር እያስኬዱ እኮ ነው እነሱ። እብደት እኮ ማለት ነው ያው ፍቅር እንትን ይላል ይስባል። የኔ የሰላም አይደለም እብደት በጣም ይሻላል። እንዳይቀየር ይሄ ነገር ይሄ ጸባይ እንዳይጠፋ የዛሬ አመት ድጋሚ ስንገናኝ ማለት ነው እንዴ ደብል ሆኖ አንድ እርምጃ ከፍ ብሎ ማየት ይችላል። ቲቶሪያል እንሰጣለን የሚሉን ዳቦ እየበላ ነው ቲቶር የምንሰጣችሁ ችግር የለም። አንቺ ኔቨር ሴ ነበር አይታወቅም። የጋገርሽው ዳቦ ለባል የጋገርሽው ዳቦ ነው። አንቺ ለምን እንደሌላ ነገር ብታስቢ ቆይ ግን አንተ ስማ ሲጀመር እንዴት ኮንተንቱን ልታስበው ቻልክ? ምንም አልመሰለክ? ኮንተንት እኮ አይደለም ሁሉም ሰው የሚወደው ነገር ነው ያወራሁት። ለምን ይዋሻል? አንቺ ላትወጂ ትችያለሽ ግን ያው ሁላችንም እንወዳለን። እዚህ ውስጥ ካሉ ወንዶች ካሉ ከነዚህ ወንዶች ውስጥ ዳቦ አልወድም የሚል ሰው ካለ ዳቦዎች ሌላ ነገር ነው ሌላ ሌቭል ነው። ግን አንድ ዳቦ የማይወድ ሰው የለም። እንወዳለን። ትጣፍጣለች። አይ ምን የቀመስኩብሽ አስመሰልሽው? አጮጫዋሽ እንዴት ተቀመሰብሽ ምትመስሉ? አይ እንዴ ምን አይሰማም። እሺ አታሽኮርማት አለ አታሽኮርማት ኮርኩራት ነው ያለው። አታሽኮርማት ኮርኩራት አንተ ማለት ነው የሆነች በጣም ከመወዳት ልጅ ጋር ኮላባ አድርገሃልና በጣም ደስ ይላል። ማንሽ ምትወዳት ልጅ ታምሪያ ብራዘርሊ ሲስተርሊ ሰው በሌላ ነገር ተረስቶታልና ቪዲዮ ሲሰራ ማለት ነው
ጀርባ እንዲጠና። አንተ ግን ሰው ወሬኛ ነው ጌታ ሆይ። ቁጭ ብሎ ያወራል እንደዛ። ግን እነሱ ስራላችሁ እንደዛ ሰዎች ለማርያም በጣም ነው የሚደብረው። እግዚአብሔርን እኔ ስለራሴ ትዝ የማይለኝ ዛሬ ያደረኩት ነገ ትዝ አይለኝም። ግን ሰው ቁጭ ብሎ ይደውልታል ስላንቺ። ግን ያጥኑት እስቲ ሆነ ቪዲዮ ሰራበት አንተ ማለት ነው ጀርባዬ ማርክና የጀርባ እየሰራ ከጀርባዬ እንዲጠና ምናምን ብለስ እንዴት እንዳሳቀኝ ጌታ። ለሱ ኖርማሊ ላንቺ ነበር የሰራሁት ቪዲዮ ነው። አንቺ ደስ ይበልሽ ችግር የለም። ከዛ የዳቦ ፋሚሊ ደስ ይለዋል። ጋይስ ሁለት ነው አባል አይደለም እንዴ? አባል ስለሆነ ለሁላችንም ደስታ ነው። እንትን አድርግሽ ኮንፊርም አድርግሽ የዳቦ ፋሚሊ መሆንሽን ፈርምሻል። ሜሎ አትሽኮርመም። እኔ ምን ስለምን የምጠይቀው ስለ ቁመቴ ነው ወይስ ስለ ቁመቴ? የዛ ችግር አጠቃቀሙ ላይ ነው። ኦኬ አላንቺ ረጅም ማለት ስንት ነው? ረጅም ማለት ላንቺ ስንት ነው? ሜትር ከ90 እኔ ሜትር ከ32 ነኝ። ቁመትህ አጭር ነው የኔ ዓለም ሰንደቅ ያስወርዳል። ግን ሰንደቅ ያስወርዳል ሳይሆን ዱካ ያስወርዳል ማለት ያለብሽ አጭር ስለሆነ ሜትር ከ32 አንቺ የምር የሚያምን ሰው አለ ታውቂያለሽ? ግን አንተ ሜትር ከስንት ከሰባ አካባቢ ነቃ ከሰባዎች ውስጥ 80 አልናገርም። አንቺ ግን መጀመሪያ ንገሪኝ ስለ አንቺ ሚስጥር። ህዝቡ ያውቀው አልተናገርኩም። ምን ሚስጥር አለኝ? ኢንተርቪው አተረግሽ ታውቂያለሽ እንዴ? ነገር ግን ቁመቴ ስንት መሰለ? እሺ እስከ 84 ልብሽ ነው ሜትር ከ84 የሆነው። ስንት ያሸዋል እየተባለሽ ነው? ልቀልባቸው ነው። በሽ ቀጥል። ጓንት አላደረኩም ግን የምን ክትት እራሷ ዝም ብላ አታስከትትም። በስመ አብ ቀልድ። ልጅቷ በጣም ትልቅ ሰው ነች። ያው ሪከርድ ይደረጋል እየተባለ ነው። ወዮ ምን እንዲሰማ እንትን ነው ያልኩት። እንዲሰማ ሙዚቃውን አጥፋው ነው ያልኩት። እሺ አይደለም ሙዚቃውን ሌላ ነገርም ባጠፋም ችግር የለም። ያንቺ ድምጽ ለመስማት ደግሞ የታባቱ ምላሷ ምን አይነት ነው? አይ ዶንት ኖ አልቀመስኩትም እስካሁን ነው። ስለ እንትኑ እኮ አይደለም ስለ ከለሩማ ጋይስ ፒንክ ነው እያለች ነው። የት ነው የምንኖረው? ዮኒ እሷ የምትኖረው ወይስ ነው የምኖረው? ነው የምኖረው ሚኒክ ነው። ግን በቃ ተውት፣ እርሱ ስለ እድሜ አታውሩኝ። አሁን ትልቅ አርቲስት ስለመሆኑ ወደፊት እጅሽን ዘርጊ እንደዚህ፣ ከዛ ያው ማታየት ይቻላል። በዛኛው ወይት የግራ የትኛው ነው? ቀኝ የትኛው ነው? የቀኙ ምን አባቱ ሲሆን ነው ይሄ እንትኑ የተነቀለው? የጥፍርሽ የማለኛው ጥፍር ተነቅሏል። ለምን? ዋይ? እንዴት? ከየት? ሃው? እንዴት ሊፈጠር ቻለ? አንቺ ብቻ ደስ ይበልሽ። የለውም እንዴ ትሪም ተደርጓል በስርዓት እንትን ታዩ ይሁን። ያንቺ ደስታ የኛ ደስታ ነው። ደስ ይበልሽ። ኤኒዌይስ ወደ እድሜው እንመለስና እኔ አልፈታሽም።
አትሊስት አንቺ አንደሬጅ ኮንሽ እኮ ቀርሸብ የገባው ማለት ነው እንዴ? እና አንደሬጅማ አይደለሁም እኮ 19 ዓመቴ ነው፣ ግን ከዛ በላይ ነው በእድሜ። ብቻ እንትን ማለት የለባችሁ። በፈገግታ ሰውን መግደል ሞትኩልሽ። ልቤን ይዘው ያስኩልሽ ወይኔ ሰው ክሪንች ሆነበት ሊሞት ነው። አይዟችሁ ቸል አድርጉት እና ድጋይስ ታፕታፕ እያደረጋችሁት እቺ ልጅ ማሸነፍ አለብን። በጣም ካሸነፍናት በ100,000 ካሸነፍናት ማለት ነው ምን ልቅጣሽ በማለት በማያሳዝን መልኩ አንቺ ወጋሻለሁ እኔ አፍራለሁ። አይናፋር ነኝ ታውቂያለሽ። እሺ በ100,000 ካሸነፍኩሽ ምን ትቀጫለሽ? እኔን አታየኝም ብቻ አትበለኝ እንጂ ሌላ ነገር መቅጣት ይችላል። እናንተ ተጋቡ ይኸውልሽ፣ በሴት ጋር ባዩኝ ቁጥር ተጋቡ ነው የሚሉት። አሁን ሴት ልጅ አንብቼ ስቃጠል ኖር ነው። ስማ አንቦልም ቅዱስ ኢማጂን ልጆቻችንም ኢማጂን አሁን ሴት ልጅ ቢሰጠኝ እንዴት እብድ እንደምትሆን ታዲያ ምን ኧረ እባክህ ሀገር የሚያቃጥሉ ልጆች ነው የምንወልደው። የመጨረሻ ልጅ ነሽ? የመጨረሻ ልጆች ናቸው እነዚህ በደንብ ፍሪደም ያላቸው በጣም ስሚ ኦኬ እሺ በ100,000 ካሸነፍኩሽ ማለት ነው ያን ግምር ብዱ ትሰሪያለሽ ነው የሚለኝ እንዴ? አሪፍ ነገር እኮ ነው ያልኩት። እዛ ግን እቆጥተዋለሁ አመሰራው ቅጣቱ ነው ባለው ወጥተህና እያለ ነው ከስርዝ አይባልም ማለት ምን ወንጀል አይደለም እንዴ? በፈገግታ ሰውን መግደል ሞትኩልሽ። ልቤን ይዘው ያስኩልሽ ወይኔ ሰው ክሪንች ሆነበት ሊሞት ነው። አይዟችሁ ቸል አድርጉት። ኦኬ ራሷን ታደርጋለች። ከስር ምን እንዳሉ ታውቃለህ? እሺ እነዚህ ሁለት ሰዎች ያበላሹሻል። ከኔ ነው ኮርስ የሚወስዱት። አስተማሪዋ ማን ሆነችና? ባይዘዌ ግን የሆነ ነገር ልንገርክ ዮኒ፣ መላጣ ማለት ነው እንዳንተ የሚያምር አይቻላቅም። ስዊት አያስጨበጨብም። ነይና ቁጭ በይበት የሚባለው አይ ልትቀመጥበት ነበር እኮ እንዴ። ስሚ ማሽሜሎ፣ በየትኛው ቪዲዮ ነው ዳቦ ፋሚሊ የተዋወቅሽው? እስቲ እኔ አንተን ሳይህ ነው የተቀላቀልኩት እንጂ የሀሳቡን ወድጄው ምናምን አይደለም። እሺ ላይክ ሼፉ የሰራውን ነገር ሳትወጂ ሼፉን ልትወጂ አትችይም እኮ ገብቶሻል እንዴ? አሁን የሆነ ሰው ሙዚቃውን ሳትወድ እሱን ልትወደው ትችላለህ። እኔ እንደዛ ነው በቃ። አይዋጥልኝም። እኔ ውጭ ዋለው